ዋላችሁ? እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ የምመለከተው ማን የምመለከተው ክርስቲያን ብቻ ነው የምመለከተው። ይሄ ኦርቶዶክስ ተዋህዶ ብቻ ነው የምመለከተው። በመድኃኔዓለም የሚያመኑ ብቻ በእግዚአብሔር በጌታችን በኢየሱስ ክርስቶስ ዘንድ የሚያምሩ ብቻ ነው ይሄ ነገር የምመለከታቸው ማለት ነው። ሌላውን ይሄ ቪዲዮ ካየክ ማሳለፍ ትችላለህ። ወንድሜ ይቅርታ አድርግልኝ እንጂ ማለት ነው። ይቅርታ እንደውም ይቅርታ። እኔም እንዳንተ አይነት ወንድም ጀግና አለ። አንዴ ወታደር ነኝ ብለህ ነው እንደ አፍህን የምትከፍተው? ወታደር እኮ አፍ አይከፍትም። ወታደር ለማንም ሀገር ነው የሚቆመው። አንተ ቆይ ጣውላ መሸከሙ ቤተክርስቲያን የሚሸከሙ ምን አገባህ አንተ? እንዴ ወንድሜ ለምንድን ነው የምትሳሳተው? ለምንድን ነው መስመር ያለፍክ አይመስልም? ጣውላ አንተ ነሽ። ጣውላ ፊት ጨርቂ፣ የሰው ጨርቂ። ቆይ ምን ያርግ ክርስቲያን ምን ያርጋችሁ እናንተ? ለምንድን ነው እንደዚህ የምትሆኑት? ቆይ እኔ እኮ ማለት ነው እግዚአብሔር ምስክሬን፣ እኔ ሙሉ ጓደኞቼ ሙስሊም ናቸው። በጣም ተዋድጄ ተፋቅሬ ነው አብራቸው የምኖረው ማለት ነው። እነሱም ከኔ ጋር ተዋዶ ነው የምኖሩት ማለት ነው። ነገ እኮ መድኃኒዓለማችሁ ነው። ዳቦ አጋግሩም እንደ እስከ ስንባባል ድረስ እኮ ነው። ለምንድን ነው ዛሬ እኮ ጁምአ ነው። ለምንድን ነው እንትን ማትሄድ መስጊድ ማትሄድ? እየተባባል ነው። ዛሬ እሑድ ነው እኮ። ለምንድን ነው ቤተክርስቲያን ማትሄድ? እየተባባል ነው እኮ ነው እኛ አብረን የምንኖረው ማለት ነው። ተው ወንድሜ፣ ምንም አይጠቅምህም፣ ምንም አይጠቅምህም። አንተ እግዚአብሔር ስለ እንደዚህ ስላልከው ጣውላ አይሆንም። እሺ ወንድሜ፣ አንተ ሰውዬ እንደዛ ስላልክ እግዚአብሔር እኮ የሚያመሰግነው ብዙ ሰው አለ። ታውቃለህ? አንተ ማን ነው እንትን የሚያኖርክ? ወይንስ ምግብ በልታ ነው ቆማ የምትሄደው መሰለክ? ታሳስተሃል። እግዚአብሔር ነው ካንተ ጋር ያለው። አንድ መድኃኔዓለም ነው ካንተ ጋር ያለው። እሺ የሰው ሃይማኖት አትንካ። እንደውም ስለፈጠረክ እንደውም በፈጠረክ በምታምነው ባለ እዣለሁ። የሰው ሃይማኖት አትንካ፣ አትንካ፣ በቃ አትንካ። ደደብ፣ የሰው ደደብ ነሽ። ቆንጬ ቆሎ ቆንዳ